ይኸውላችሁ እዚህ ምድር ላይ በጣም ትልቅ ዋጋ ያለው ነገር ምንም ነገር ሊገዛው የማይችል ትልቅ ዋጋ ያለው ነገር ምንድን ነው ካላችሁ ንስሐ ነው። እዚህ ምድር ላይ ለማድረግ በጣም ቀላሉ ምንም ነገር የማይፈልገው ምንድን ነው ካላችሁ ደግሞ ንስሐ። በጣም ቫሉ ያለው ነገር ንስሐ ነው። በጣም ቀላሉ ደግሞ ንስሐ ነው። ሀብታም መሆን አይጠበቅባችሁ፣ ጤነኛ መሆን አይጠበቅባችሁ፣ ስራ ግዴታ አይደለም፣ ትምህርት ግዴታ አይደለም። የትኛውም አይነት ስታተስ መስፈርት ሰው እንዴት መፈለግ ብቻ መስፈርት ይሆናል። ስለፈለግክ ብቻ እኮ ነው ንስሐ የምትገቡ። የንስሐ አባትን አባቴ ወይ በዚህ ቀን ላገኘው ትፈልጋለሁ። እሺ ልጄ ምን ነበር? ይሄን ኃጢአት ሰርቻለሁ፣ ይሄን አድርጊ፣ ተመልሰን መተን አድርጌ ጨርሻለሁ፣ እግዚአብሔር ይፍታሽ። ያን ሁሉ ኃጢአት እነዛን ኃጢአቶች ለማድረግ ያወጣነውን ኤነርጂ እንኳን እኮ ለማጥፋት ኤነርጂውን አንወስድም። እግዚአብሔር በምን ያህል ልክ ቀላል እንዳደረገው እንዴት እንድንድን እንደሚፈልግ እንዴት ወደ እሱ ለመመለስ መንገዱ እንዴት እንደጠራረገው ኃጢአት ለመስራት ያወጣነውን ገንዘብ ኃጢአቱን ለማጥፋት ስርየት ለማግኘት አናውጠው። ሁሉም ኃጢአት ኮስት አለው ሳንቦሻሽ። ሁሉም ኃጢአት ለመዋሸት እኮ መሳቀቅ ይፈልጋል እኮ። ስቅቅ ብለን ነው የምንዋሸው። ለመስረቅ ጉልበት ይፈልጋል፣ ገንዘብ ይፈልጋል፣ ማቀድ ያስፈልጋል፣ ብዙ ሌሊት መጨነቅ ያስፈልጋል። ከስርቆት በኋላ ሰላም የለም። ለዝሙት እኮ የሰው ህይወት ማበላሸት ይፈልጋል። ሁሉም ኃጢአቶች ኮስት አላቸው። ብቸኛው ኮስት የሌለው ኤነርጂ የማይፈልገው እነዚህን ኃጢአቶች እንኳን ስርየት እንድናገኝ የሚያደርገን ደግሞ ንስሐ። ደሞስት ሲምፕለስት ቲንግ ደሞስት ቫሉየብል ነገር ደግሞ ንስሐ። በጣም ይገርም። እግዚአብሔር መንገዱን ያቀለለበት መንገድ እኔ ሁልጊዜም ቢሆን ይደንቀኝ። ሁልጊዜ ሰው እንዴት በመናገር ብቻ ስንት ዘመን ሙሉ ላቡን ጠብ አድርጎ የሰራውን ኃጢአት በ30 ደቂቃ ስርየት ያገኝ። እግዚአብሔር በጣም እኮ ነው የሚደንቀው። ክርስቶስ በእያንዳንዱ ኃጢአት እርምጃዎችን ውስጥ ያሳለፈው ህመም ቢገባ እንዴት በቀላሉ እንዲህ እንድንመለስ እንደፈቀደ በጣም ግራ የሚያጋባ። ፌር አይደለም ለእሱ ራሱ ስናስበው፣ ፌር አይደለም ለእግዚአብሔር ራሱ። ምን አይነት ቸር አምላክ እንደሆነ ይህን እድል አለመጠቀም ደግሞ ምን አይነት ሞኝነት ነው። እና ያ የትንሽ ደቂቃ መሳቀቅ መንግስተ ሰማያትን ታወርሳለች።